ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች። ዛሬ ደግሞ ማቀርብላችሁ ያው የተለመደ ባህላዊ ምግባችንን የምስር ቀይ ወጥ ነው። ነገር ግን ለየት አድርጌ ማቀርብላችሁ በየቀኑ ምስር ሲያምረን በ10 ደቂቃ ውስጥ አዲስ ምስር ሰርተን ምንበላበት መንገድ ነው። በተለይ ለሆቴሎች ጧት አዲስ የሆነ ፍሬሽ የሆነ ምስር ሰርተው ማውጣት የሚችሉበት መንገድ ነው። ምክንያቱም አንዴ ተሰርቶ ተቀምጦ 2-3 ቀን ከመሸጥ በቀን አዲስ ምስር እያወጡ በቀላሉ ጥሩ ምስሮችን ላይንም ሆነ ለምንም የሚማርክ ምስር መስራት ይቻላል ማለት ነው። ስለዚህ እሱን ዘዴ ነው ማሳያችሁ። የሚያስፈልገውን ነገር አሁን በዝርዝር አሳያችኋለሁ። ተከታተሉት። ቀይ ሽንኩርት የተከተፈ፣ ቶሜቶ ሶስ፣ ቶሜቶ ፔስት፣ የተከተፈ ነጭ ሽንኩርት፣ በርበሬ፣ ጨው፣ የተፈጨ ቁንዶ በርበሬ፣ ዘይት እንዲሁም በደንብ የታጠበ ምስር። እነዚህ ናቸው የሚያስፈልጉት። ሌላ የተለመደው ውሃ አለ። ውሃው ከጎን እየተሞቀ ስለሚቀመጥ ነው እዚህ ጋር ያላቀረብኩት። ስለዚህ አሁን ወደ ስራው ገብተን ደግሞ እንዴት እንደሆነ እናየዋለን። አሁን በመጀመሪያ እንግዲህ ቀይ ሽንኩርቱን እንከታለን። ቀይ ሽንኩርቱን እንከትና ሽንኩርት የበዛበትን ምክንያቱም በኋላ ታዩታላችሁ ለምን እንደሆነ። እሳት እንለኩሳለን። ይሄንን እናቁላላዋለን። መጀመሪያ በባዶ ይቁላላል። እንግዲህ ያው ቀላ እያለ ይሄዳል። ከድነ ነው ትንሽ በሰል ይባል። እስቲ አሁን እንፈተውና እንየው። አሁን ደግሞ በዘይት እናቁላላው እንችላለን። ዘይቱን እንጨምራለን። በነገራችን ላይ ዘይቱን ይሄ 1 ካፕ ዘይት ነው። ካነሰው ጨምራለሁኝ። ምክንያቱም ምስር ዘይት ይመጣል። እንደዚህ ሆኖ እስቲ ደግሞ በደንብ ይብሳል። አሁን ደግሞ ቶሜቶ ሶስን እንጨምርና እንደዚሁ አብሮ ይቆላላል። አብሮስቲ እንግዲህ ትንሽ ይቁላላ ደግሞ። አሁን ደግሞ ፔስቱን ደግሞ አረጋለሁ። አብሮ ይቁላላል። ዘይቱ እንደዚህ ሞቅ ለምን አለም ካላችሁ በኋላ ታዩታላችሁ ውጤቱን። ምክንያቱም የምሰራው አሰራሩ እንደነገርኳችሁ ስለሆነ ለዛ ነው። አሁን ደግሞ በርበሬውን ጨምረን
አብረን እናቁላላለን። አያችሁት? የበዛ የሚመስለው ዘይት እየተዳፈነ ሄደ። በኋላ ደግሞ ይወጣል። በጎን የሞቀ ውሃ ሙቅ ያለውኝ ጠብ እያረኩኝ አቁላለዋለሁ በርበሬው። አሁን ደግሞ ነጭ ሽንኩርትን ጨምረን አብሮ ይቁላለን። አሁን ደግሞ ቁንዶ በርበሬውን አደርጋለሁ። አሁን እንግዲህ በደንብ ተቁላልቷል፣ ይበቃዋል ብዬ አስባለሁኝ። አሁን ወደ ቀጣዩ እንሄዳለን። ይሄ ድስት ከዚህ ላይ ይነሳና አሁን እዚህ ላይ ነው እንግዲህ የዕለቱን መስራት እንዴት እንደሆነ ማየት ያለብን። እዚህ ጋር ይሆናል። ለዛሬ የሚያስፈልገን ምስር እዚህ ላይ በመስራት እዚህ ላይ ጨልፋለሁ። አሁን እያየን እንጨምራለን። ምስሩን ከትና ከለሩ እንደምንፈልገው አድርገን ማድረግ እንችላለን። ቀይ ምስር ማድረግ፣ ነጣ ያለ ምስር ወጥ ማድረግ እዚህ ላይ ነው አሁን የሚቻለው። ይሄ ለዛሬ ያስፈልጋል እንበል፣ ለስራም ሆነ ወይ ለቤት። ስለዚህ እንዲህ ለውሰን ቅላቱን በምንፈልገው አይነት ማድረግ እንችላለን። አሁን በእኔ አይነት ትንሽ ቀላ ሲል ምስር ወጥ ደስ ይለኛል። ይሄን እጨምራለሁ። ጨው ቅድም ሳረጋ ላያችሁ፣ ምክንያቱም ሁልጊዜ በተፈለገ ጊዜ ልክ እንዲህ ሲሰራ ወዲያው ማድረግ ነው ያለባችሁ። ቁሌቱ ላይ ባይደረግ እዚህ ወጡ ሊሰራ ሲል
አሁን ያኛው ቁሌት ይቀመጣል ፍሪጅ ውስጥ። ከዛ በኋላ በሚያስፈልገን ሰዓት ብቻ እንደዚህ እየጨለፍን ማውጣት ነው። የሞቀ ውሃ እዚህ ጋር አለኝ። ከዚህ የሞቀ ውሃ በመጠኑ አደርጋለሁ። አሁንም ከለሩን አየዋለሁ። በምትወዱት አይነት ለኔ ይበቃዋል ባይኔ ለኔ። ስለዚህ እናያለን እስቲ የሚሆነው። እሺ አሁን እንዴት እየሆነ ነው? ቅድም እንዳልኳችሁ ነው፣ ለኔ ነው እንግዲህ ይሄ ከለር ቀላ ያለ መስል ስለሞት፣ ሌሎቻችሁ ደግሞ እንደምትፈልጉት ታረጉታላችሁ። እንግዲህ ያለ ይብሳል። አሁን ጨው ላድርግበት፣ ምክንያቱም እሱ ውስጥ ሊገባ ብዬ ነው። ገና አልደረሰም፣ ይደርሳል። እስቲ አሁንስ እንየው። አሁንም ትንሽ ይቀረዋል። በነገራችን ላይ ነገ አሁን ለምሳሌ ምግብ ልሰራ ፈልጌ ዘይት ካነሰው ቁሌቱን አውጥታችሁ ትንሽ ዘይት አድርጋችሁ አብራችሁ ትንሽ አቁላልታችሁ ማድረግ ትችላላችሁ፣ ካነሰው ማለት ነው። እስቲ እንግዲህ ትንሽ ቆይና ይብሰል፣ ገና ነው። አያችሁት? አሁን እየደረሰ ሄደ። መልኩ እንዴት እንደሚያምር ይውጣ። ብዙዎቻችን ቅባት ከላይ ጨፍ ሲል እንወዳለን፣ ግን ጥሩ አይደለም። እኔ ምስር እንደዚህ ሆኖ ስበላው ነው የሚጣፍጠኝ። ለጤናም አስቸጋሪ ነው። ስለዚህ አሁን እየደረሰ ነው። ከዛ ደግሞ ጨልፈን ሳህን ላይ ቁጭ አድርገን ደግሞ እናየዋለን። አሁን ጥቂት ይብሳል። አሁን እንግዲህ በቃል ጨልፈን ሳህን ላይ ደግሞ ምን እንደሚመስል እናየዋለን። በእኔ በኩል አበቃ። እንግዲህ ወጡ ተጨልፎ ሲወጣ ይሄን መሰለ ማለት ነው። ስለዚህ እኔ ምስር ማንኛውም ወጥ ላላ ብሎ ጁሲ ሲሆን ደስ ይለኛል። ግን ማንም ሰው መብቱ ነው። ወፍራም የሚወድ ደግሞ ወፍራም አድርጎ ምግብ ሁሉም እንደ ፍላጎት ስለሆነ ስህተት ብሎ ነገር የለም። እኔ ግን የምወደው እንደዚህ ነው። ይህን ይመስላል። እንግዲህ ለዛሬ ያዘጋጀሁላችሁ በዚህ ያበቃል። ያንዳንዳችሁ በቤታችሁ በሬስቶራንትም እንደምትጠቀሙበት ተስፋ አደርጋለሁኝ። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ላይክ እና ሰብስክራይብ እያደረጋችሁ እንድታግዙን በትህትና ጠይቃለሁኝ። መልካም ጊዜ ይሁንላችሁ።